ሩታ ይዘው ሄዳለች ምናምን ሄሄሄ አብርሃም በጣም ደና ነበረ። አብርሃም ጤነኛ ነው፣ ምንም አልሆነም ያላችሁት ሁሉ ማለት ነው። አሁን መጣችሁ ልጁ ጠፍቷል፣ ልጁን ይዛ ሄዳለች። ደሞ ታውቃላችሁ ቤተሰብ የሆነ እንዴት ነው ጋርድ ለመምሰል ወይም ደግሞ የሆነ ሰው ታውቃላችሁ የሆነ እንዴት ነው የሆነ ሰውን የሆነ የሚያፍን ሰው ታውቃላችሁ ይሄ ጋርዶች ምናምን ታውቃላችሁ ጥቁር ለብሰው ኩፍያ ጥቁር ለብሰው ምናምን ከዛ ሰውን የሚያስፈራራ ሰው ማለት ነው። እንደሱ ነው ለብሰው የመጡት ዛሬ ደግሞ ሩታና ኤፍሬም ማለት ነው። ከዛ ደግሞ አብርሃም ጠፍቷል ምንም አልሆነም ደና ነው እያላችሁ አልነበረ እንዴ? ስለዚህ አብርሃም ከጠፋ ሄርሜላም ጠፍታለች፣ አለቀ። ሄርሜላም ይትፈለግልን እናንተ ናችሁ፣ በእናንተ እጅ ጠፍታለች። ስለዚህ ሄርሜላንም አስፈልጉ። አዎ ቤተሰብ ደና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደና ነኝ። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ይሄ ቻናሌ አዲስ ነው። ምን ለማለት ፈልጌ መሰላችሁ ቤተሰብ? አዎ ሄርሜላ እኮ ትሰማለች፣ በደንብ ነው መሰማኝ። ትናንትና ነግሬ ነበረ፣ በደንብ ይዘሽ ጥፊ፣ እቤት ውስጥ እንዳትቀመጪ ብዬ ነበረ። ጠፋች፣ አለቀ። ምን ይጠበስላችሁ? ከፈለጋችሁ አይጥ በዘይት እጠብስላችኋለሁ። ከፈለጋችሁ ደግሞ ምን ልጥበስላችሁ? ምን ትፈልጋላችሁ? አትቃጠይ፣ ውሃ ጠጪ። እናንተ ጠጡ ውሃ። እኔ እንኳን ውሃ ሁሌ እንደጠጣው ነው። አረወይኔ ቤተሰብ ደስ ብሎኝ እኮ ነው። ለምን መሰላችሁ? የኛ ሀቅ ስለወጣ ደስ ብሎኝ ነው። ለምን መሰላችሁ ቤተሰብ? አብርሃም ደና ነው፣ ምንም አልሆነም፣ በጣም ጤነኛ ነው እያሉ የነበሩ እነዚህ ሁለት ልጆች አዎ ልጆች አይደሉም ሲጀመር ሩታና ኤፍሬም ማለት ነው። ስማቸውን ልጥራቸው። ምን አሉ መሰላችሁ? አብርሃም ደና እንደሆነ ነበር እያወሩ የነበሩት። አሁን ወንድሜን አምጣው፣ ወንድሜ ጠፍቷል፣ ሩታን ደግሞ በእልህ ካመጣችሁ ምን እንደማረግ አሳያችኋለሁ ምናምን ትላለች። ቆይ አሳያችኋለሁ፣ መጨረሻ ላይ ቪዲዮን አስገባለሁ ኦኬ እያለች ነው እየመጣችሁ ማለት ነው። ሩታ በእልህማ አብርሃምን እኮ ወስተሹ ነበረ ደና ሳይሆን ኦኬ አስታምማችሁ ታሞ ወደ ሄርሜላ ነው ሄዶ ደና የነበረው ልጅ ኦኬ ወደ እናንተ ከመጣ በኋላ ታመመ ኦኬ ሄርሜላ ደግሞ ልታድነው ወሰደችው። ምን ይጠበስ አሁን? ምን ይደረግላችሁ? ደና ነበረ ያላችሁ ሰው ማለት ነው። አንድ ሰው ደና ከነበረ መፈለግ ለምን አስፈልገው? ለምን ደግሞ የምትፈልጉት? አብርሃም ደና ነው ብላችሁ የለም? በራሱ ነው የሚንቀሳቀሰው፣ ራሱ እየተናገረ ነው፣ በራሱ የሚንቀሳቀስ በራሱ የሚያወራ ሰው ነው ብላችሁ የለም? ለምንድን ነው የምትፈልጉት? እስቲ ንገሩኝ። አሁን መልስ አላችሁ? በግድ ታግዶ ነው ምናምን የወሰዱት ምናምን ካላችሁ ደግሞ ማለት ነው ሁለት ወንዶች መሃል በትክክል በራሱ እየተራመደ ነው ሄደው አለቀ። እናንተ ደና ነው እያላችሁ አልነበረ? እናንተ ጋር በነበረ ሰዓት እናንተ ጋር ባለበት ሰዓት ደና ነበር። አሁን ሄርሜላ ጋር ሲመጣ ደና አይደለም፣ አብርሃም ታሟል። ስለዚህ ሄርሜላ ጠልፋ ወሰደችው፣ ሕፃን ልጅ ማለት ነው አቅፋ ወሰደችው። ሄርሜላ ጋር ሲመጣ ማለት ልታድነው ወስተዋለች። እናንተ ጋር ሲመጣ ደና ነበረ፣ ሄርሜላ ጋርም ሲመጣ ደና ነበረ እኮ። በሁለት እግሩ ቆሞ ነው የመጣው። አላያችሁም እንዴ? ቪዲዮ እኮ ተለቋል። መቼም ፕራይቬት አልተደረገም። በሁለት እግሩ ቆሞ በሁለት ወንዶች መሃል ገብቶ በደንብ ተራምዶ ሄርሜላን ሰላም ብሎ ሻወር ፈልጋለሁ፣ ከሻወር በኋላ ማረፍ ፈልጋለሁ፣ የምነግርሽ ነገር አለ ብሎ እያወራ ነበር። አልሰማችሁም እንዴ? ስለዚህ ሄርሜላ ጋር ሲመጣ ደና ነው አብርሃም። እሺ ምን ይጠበስ? ደና ነው በቃ። ስለዚህ ደና ልጅ ነው። ለምንድን ነው የጠፋው? ሰላም ነበር እኮ አይደል እንዴ አብርሃም? ለምንድን ነው የጠፋው? ለምንድን ነው የምትፈልጉት እናንተስ? መልስ ለምንድን ነው ልትፈልጉ የመጣችሁት? አብርሃም ጠፋ ብላችሁ ወይም ደግሞ ትግስት ያለቀ በእልህ ከመጣችሁ ምን እንደማረግ ምን ልታመጪ? ሩታ ከዚህ በላይ ምን ልታመጪ? አብርሃም ታሞ ከዚህ በላይ ምን ልታመጪ? ምን ልታደርጊው? ሄርሜላንስ ከዚህ በላይ ምን ልታረጓት? ምን ልታረጓት? በፍቅር የነበሩ ልጆቹን አላይታችሁ ኦኬ ወደ ራስሽ ወስተሽ ቀለበት እስኪ በግድ እስከ አውልቅ ድረስ አድርሳችሁ ከዚህ በላይ ምን ልታረጓት? ማለት ምን ልታመጡ? ምን ልታረጉ ነው? ጥቁር ለብሳችሁ የመጣችሁት እንድንፈራችሁ ነው እንዴ? ተው እንጂ
አብርሃም ደና ነው አለቀ። ደና ነው። ምክንያቱም እናንተ ጋር በነበረበት ሰዓት ደና ስለነበረ አሁንም ደና ነው አለቀ። ደና ነው ብላችሁ የለ እኛ ታሟል አብርሃም ደና አይደለም በሩታና በኤፍሬም እየተመራ ነው እያለን ማለት ነው። እናንተ ምን እያላችሁ ነበረ? ደና ነው ምን ሆነ? ሰላም ነው እኮ እረፍት ስለሚያስፈልገው ነው መኪና የማይነዳው። እሺ በራሱ እየተመራ ነው ምን ሆነ እያላችሁ ነበረ። አሁን ምን ተገኘ? በእግሩ ሄርሜላ ጋር ሲመጣ ምን ተገኘ? መቼም አቅፎት አይደለም እኮ ያመጡት፣ ታግዶ ነው ምናምን አፍኖት፣ ጥቁር አፍኖት ምናምን ማስክ ተሸፍኖ የሆነ አምጥቶ ሄርሜላ ቤት የቆለፉት አይመስልም። በራሱ በእግሩ ገብቶ ለሄርሜላ ለሩታ ንገሯት ሄርሜላ ጋር እንዳለሁኝ ብሎ ተናግሯል። አልሰማሽም? በራሱ ፍቃድ ነው የመጣው እኮ። መቼም አፍኖት እጁን እግሩን አስሮ አላያችሁም። የውሃ ሰዓትም ያስፈልገናል። ብዙ አትናደዱ። የምሬ ነው የምላችሁ በዚህ አጋጣሚ። ስለዚህ ምን ለማለት ፈልጌ ነው? ብዙ አትናደዱ። ደግሞ ቤተሰብ በጣም እኔም የገረመኝ ተወጣቃላችሁ። ኤፍሬም ደገፈ ማለት ነው። በጣም ቱረነፋ ነው ታውቃላችሁ። ምን እንዳለ ታውቃላችሁ? ማመጣውን እኔ ያሳያለሁ፣ ወንድነትን አሳያለሁ። ያው ወንድነትን እኮ ትናንትና ለሄርሜላ ልታሳይ ነበረ፣ አልፈልግም ማለች እንጂ ማለት ነው። ምን እንደማመጣ ያሳያለሁ ምናምን ወንድምን አሳምመ እንደዚህ ከማድረግ በስተቀር ምን ልታመጣ ከዚህ በላይ? አብርሃምን በዚህ ልክ ተጫውተ እንደዚህ አድርገ ሽባ አድርገ እንዳያወራ እንዳይንቀሳቀስ አድርገ ከዚህ በላይ ምን ልታረገው? ሄርሜላንስ ምን ልታረጋት? ምን እንደ አብርሃም ልታረጋት? አማራ ብታረጋትም ደግሞ ካንተ ራስ እኮ አንወርድም። ምክንያቱም ስለተናገርክ ማረገውን እኔ ያውቃለሁ ብለ እየሸለልክ ስለሆነ ማለት ነው። ከሩታ ጋር ነው አብርሃም። የቆየ ቪዲዮ ነው የቆየ ቪዲዮ ነው ትዝታ፣ የቆየ ቪዲዮ ነው ትዝታ። ኧረ የቆየ ነው ወይ? በሄድኩበት ሁሉ የቆየ ነው። ሄርሜላ ይዘ ጠፋች አለቀ። አዎ ሄርሜላ ትሰማለች እኮ ሲጀምር የነገርናትን ትሰማለች።